እንኳን ወደ ታሪካዊ የቀጠሬ ሀድራ መስጂድ በሰላም መጣችሁ። ሰላም። አሁን ደግሞ የምንገኘው የቀጠሬ ሀድራ ታሪካዊ መስጂድ ነው። በማዕከላዊ ኢትዮጵያ ክልል በቀቢና ልዩ ወረዳ ሲገኝ የዘቢሞላ መንገድ በወልቂጤ ኢንዱስትሪያል ኮሌጅን አልፎ ወይም የወሸርቤ ሱንካ ቀበሌ መንገድ አቋርጦ የተፈጥሮ ማራኪ አየር እየተነፈሱ በቀላሉ መድረስ ይቻላል። መስጂዱ በ1904 በታላቁ ሼህ ኢሳ ሐምዛ ተመሰረተ። እኚህ ሼህ ለእስልምና እምነት መስፋፋት የነበራቸው ጉጉት ወደር አልነበረው። ሼህ ኢሳ ሐምዛ በሰሜን ሸዋ ይፋትና ወሎ የሃይማኖት ትምህርታቸውን ተከታትለው ከተመረቁ በኋላ ነው ይህንን መስጂድ የቆረቆሩት። ሼህ ኢሳ ሐምዛ በአጼ ምኒልክ ዘመን ከአዲስ አበባው የጦር ሚኒስትር የፊት አውራሪ ሀብተ ጊዮርጊስ ጋር በመነጋገር የመጀመሪያውን የበኒ መስጂድ መሰረት የጣሉ ጀግና አባት ናቸው። ይህ ከ100 ዓመት በላይ ያስቆጠረ ታሪካዊ የቀጠሬ ሀድራ መስጊድ ማዕከላዊ ስፍራ ነው። አባ ጅፋር የተሰጡ ጥንታዊ ቁርአኖች፣ በብራና የተከተቡ ኪታቦች፣ ከጣሊያኖች የተበረከተ ፋኖስ ወደዚህ ደማቅ ስፍራ ሲመጡ የቀጠሬ መንፈሳዊ ድባብ ብቻ ሳይሆን ሞቅ ደመቅ ያለችውን ወልቂጤን፣ የዘቢሞላ ታሪካዊ መስጂድን፣ የደቀምሲሞላ ፏፏቴን፣ የዋቤ የተፈጥሮ ደንን አጣምሮ በመጎብኘት ጉዞውን በሐሴት የተሞላ ማድረግ ይችላሉ።